መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችል ውሳኔዎችን አሳልፏል አሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ። ሚኒስትሩ በመካከለኛው ምስራቅ ያለውን ጦርነትና አለመረጋጋት በሀገራችን የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ ማብራሪያ ሰጥተዋል። የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙንም ይፋ አድርገዋል። በመካከለኛው ምስራቅ ያለው ጦርነት አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩን ተናግረዋል። በጦርነቱ ምክንያት በዓለም አቀፍ ደረጃ ከጦርነት በፊት የአንድ በርሜል ነጭ ናፍጣ ዋጋ $80 የነበረ ሲሆን አሁን $230 መድረሱን፣ ቤንዚንም ከ70 ወደ $150 ማሻቀቡን ገልጸዋል። ኢትዮጵያ በመካከለኛው ምስራቅ ሀገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት ውል በጦርነት ምክንያት መስተጓጎሉንና አቅራቢ ሀገራትም ምርቱን ማቅረብ እንደማይችሉ ማሳወቃቸውን አስታውሰዋል። በዚህም ምክንያት በግዢ ሂደት ላይ የነበረ ከ100,000 ሜትሪክ ቶን በላይ ነዳጅ አለመቅረቡን የጠቀሱ ሲሆን በጦርነቱና አለመረጋጋቱ ምክንያት በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ጠቁመዋል። የተለያዩ ሀገራት ያጋጠማቸውን የነዳጅ አቅርቦት እጥረት ተከትሎ የተለያዩ ማህበራዊና ኢኮኖሚያዊ ዕቀባዎችን እያደረጉ መሆኑን ገልጸው የኢትዮጵያ መንግስት የሚከተለው መርህ ግን ከህዝቡ ጋር በመተባበር ችግሩን በጋራ ለመሻገር መሆኑን ጠቅሰዋል። ይህን ማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። መንግስት የተፈጠረውን የአቅርቦት እጥረት ለመቅረፍና ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዳይገቱ ነዳጅን ከተጓዳኝ ገበያ ስለሚገዛና የዓለም የነዳጅ ዋጋ በመጨመሩ ምክንያት በ3 እጥፍ ዋጋ እየገዛ ለማቅረብ መገደዱን ሚኒስትሩ አስረድተዋል። ምንም እንኳን የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ቢጨምርም መንግስት የዜጎቹን ኑሮ ለመታደግ በአሁኑ ወቅት በነጭ ናፍጣ ላይ በ1 ሊትር 95 ብር፣ በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ ይገኛል ሲሉም ተደምጠዋል። እስካሁን 262 ቢሊዮን ብር ገደማ ድጎማ ማድረጉን በማንሳት በየወሩም ከ15 እስከ 20 ቢሊዮን ብር ለድጎማ እየተመደበ መሆኑን ጠቅሰዋል። ያጋጠመው የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድርና በፍትሐዊነት ለመምራት መንግስት ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉን ይፋ አድርገዋል። በዚህም መሰረት አንደኛ፣ ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው። ሁለተኛ፣ ከፍተኛ አምራችና የኤክስፖርት ድርጅቶች በቀጥታ። ሶስተኛ፣ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ። አራተኛ፣ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች። አምስተኛ፣ ግብርና የሚያዘምኑ ትራክተሮች። ስድስተኛ፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚሰጡ ተሽከርካሪዎች በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገበር መሆኑን ገልጸዋል። ከዚህ ውጪ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ያሉት ሚኒስትሩ ይህን ውሳኔ በአግባቡ ለማስፈጸም በቅንጅት እንደሚሰራም ገልጸዋል። በሌላ በኩል መንግስት የፌዴራልና የክልል ተቋማትን ያካተተና ስርጭቱን 24/7 የሚከታተል የሁኔታዎች ልዩ የመከታተያ ክፍል ማቋቋሙን ይፋ አድርገዋል። ልዩ የመከታተያ ክፍሉ በማዕከል የሚመራ ሲሆን የነዳጅ አቅርቦት ስርጭትና አጠቃቀምን የሚከታተል፣ ውሳኔዎችን የሚያቀርብና ቅድሚያ የሚሰጣቸውን የሚለይ መሆኑንም ተናግረዋል። በቁጣው መጠቀም እንዳለባቸው እያወጁ ባለበት ሁኔታ ኢትዮጵያ ነዳጅ ከውጭ የምታስገባ የባህር በር የሌላት ሀገር ሆና ሲያበቃ መንግስት በከፍተኛ ውድ ዋጋ የሚያቀርበውን ነዳጅ ሀብት በቁጠባ የመጠቀም ጉዳይ ላይ እያንዳንዱ ባለተሽከርካሪ እያንዳንዱ ተጠቃሚ እንዲያስተውልና በአስተውሎት እንዲራመድ ከወዲሁ ማሳሰብ እንወዳለን። ሁለተኛ፣ ሌሎች አማራጭ የታዳሽ ኃይሎች የኤሌክትሪክ ተሽከርካሪ ሊሆን ይችላል፣
ሌሎች የኃይል አማራጮችን የመጠቀም ስልትን መከተልና ከአጭር ጊዜ አንጻር በዚህ መልኩ መሄድ ያስፈልጋል። ሶስተኛ በእግር የመንቀሳቀስ ልምምድ ለአጫጭር ቦታዎች በእግር የመንቀሳቀስና ተሽከርካሪን በቁጣ የመጠቀም አካል ስለሆነ ተሽከርካሪን ለትንሽ ለትልቁ አንስቶ ከመንቀሳቀስ ይልቅ በእግር መንቀሳቀስ ሌላኛው አማራጭ ነው። ይህ ዜናዊ ቲዩብ ነው።